ሰላም ጋይስ ይሄን ቪዲዮ ፕሊዝ ኮፒ ሼር ኮፒ ሊንክ አድርጉልኝ ቢካዝ አንዳንድ ጊዜ አጭበርባሪዎችን ማጋለጥ አለብን። ዳዲ ሜሬጅ ሴንተር የሚባለው ሰውዬ እኔም ትዳር አጋባለሁ አይደል? ዳዲ ሜሬጅ ሴንተር የሚባለው ሰውዬ ትዳር ለምትፈልጉ ሰዎች በተለይ ቪዲዮ ላይ ወጣችሁ ትዳር ለማትፈልጉ ሰዎች በውስጥ በኩል ለምታናግሩት ሰዎች ሰው ከማገናኘቱ በፊት ሰው ያስመረጣችሁና ሴትም ሁኑ ወንድ ማለት ነው ወይ ሴቶችን ያስመረጣችሁና ወይ ወንዶችን ያስመረጣችሁና ከዛ በኋላ ሰዎቹን ሳትገናኙ ከሰዎቹ ጋር እንደተስማማችሁ ሳታውቁ እነዛ ሰዎች ያስቀመጣቸው ሴትም ይሁን ወንድ ፌክ ይሁኑ ሪል ይሁኑ ሳታውቁ $100 ይጠይቃችኋል። $100 ክፈሉ ብሎ ይጠይቃችኋል ማለት ነው። ይሄ እኔ በውስጥ በኩል የደረሰኝ ኢንፎርሜሽን ነው። እና አንድ ነገር ልንገራችሁ፣ ትዳር ሰው ሲገናኝ ለምሳሌ እኔ በውስጥ ሰው ትዳር አገናኛለሁ አንዳንድ ጊዜ ሰዎች ካሉኝ ማለት ነው። ሳገናኝ እኔ ገንዘብ አልጠይቅም። ለምን እንደማልጠይቅ ታውቃላችሁ? እነዛ ሰዎች ተነጋግረው አውርተው ላይስማሙ ይችላሉ እና ካልተስማሙ $100 ከሰረ ማለት ነው የከፈላችሁት። እንዲያው የውሸት ሰው እንኳን ባይሆን ያስቀመጠው ማለት ነው። ዋት አባውት የውሸት ሰው አስቀምጦ ያንን ሰው ኦኬ አማርጧችሁ ከዛ ያ ሰው እሱን ወደድኩት ካለች ሴቷ ለምሳሌ ወይ ወንዱ እሷን ወደድኳት ካለ ልጅቷን ሴቷን የሚዩን ወንዱን አስቀምጦ ማለት ነው። ከዛ በኋላ ትንሽ ካወሯችሁ በኋላ አልተስማማንም ብለው ቢተዋችሁ $100 ከሰረ። አፕ ላይ እንኳን $100 ከፍላችሁ ለአንድ ወር የሚያክል ማለት ነው ከሌላ ከብዙ ሰው ጋር ስታወሩ ነው የምትውሉት በነፃ ማለት ነው። $100 ውጪ የዛን ሰዓት ሰው ልታገኙ ትችላላችሁ። ይሄ ግን አንድ ታይም ክፍያ ያሳያችሁን ሰው ገና ስትነጋገሩ በቃላት ሳትነጋገሩ ስልክ ሳትቀያየሩ ሳታወሩ $100 መቀበል ማለት ሰውን ማጭበርበር ማለት ነው። እነዚህ ሰዎች ደግሞ ውጭ ወጥተው ታውቃላችሁ ስለሚፈሩ ነው እሱን በውስጥ በኩል የሚያወሩት አይደል እንዴ? ሶ በውስጥ በኩል አውርተውት ብራቸውን ከተቀበለ በኋላ አደባባይ ላይ መተው እንደማይናገሩ ያውቃል። ለዛ ነው $100 ቀድሞ የሚጠይቀውና ዳዲ ሜሬጅ ሴንተር ሌብነትን አቁም። ሰው ጀንዌንሊ ማገናኘት ከፈለክ አገናኝ። እኔ ብራት ስራ ማለት አይደለም። $100 ግን አይጠየቅም፣ ነውር ነው። ገና ሰዎቹ ሳይነጋገሩ ሳያወሩ ማን ምን እንደሆነ ሳይታወቅ ይሄ ሌብነት ነው። እና ጋይስ ፕሊዝ እንዳትታለሉ፣ እንዳትጭበረበሩ። ሂዛ አጭበርባሪ ብዬ የማስበው ሰው ነው እኔ። እዚህ ጋር ማንም ሰው መጥቶ ይንገራችሁ ሰው ሳገናኝ አንድ ቀን ከአንድ ሰው $1 ተቀብዬ አላውቅም። ብር መቀበል መጥፎ ነው ምናምን ማለት አይደለም። አትሊስት እስከሚገናኙ አትጠብቅም። እስከሚስማሙ ከተስማሙ በኋላ ይክፈሉ እንጂ ሳይስማሙ እነዚህ ሰዎች ሳይነጋገሩ ይዋደዱ አይዋደዱ በፒክቸር ብቻ ስላሳያቸው $100 መቀበል አይከብድም? ያልሰራበትን ገንዘብ እና ሌብነት ነው፣ ነውር ነው። ዳዲ ሜሬጅ ሴንተር ፕሊዝ ሼር ኮፒ ሊንክ አድርጉልኝ። ኤክስፖዝ አድርጎ። እኔ ሌባ አልወድም፣ አጭበርባሪ አልወድም። የድሃ ገንዘብ $100 አንድ ሰው ለመስራት ስንት ሰዓት ነው አሜሪካን ሀገር የሚፈጅበት ማለት ነው። እና ነውር ነው ሌብነት። ዳዲ ሜሬጅ ሴንተር